እሺ እንዴት ዋላችሁ? በመጀመሪያ ደረጃ ፕሮግራማችን ምንድነው ነው? የዛሬ ፕሮግራማችን ሩሲያ ሩሲያ ለምንድነው አሜሪካንን ኔቶን የምትሰልለው? ሩሲያ በተደጋጋሚ አሜሪካንን ኔቶን ትሰልላለች። አሜሪካኖች ደግሞ በጣም ደንግጠዋል። ሩሲያ ለምንድነው አሁን ይህንን ስለላዋን አጠናክራ የቀጠለችው? የመጀመሪያው ሩሲያ ይህንን ስለላዋን አጠናክራ የቀጠለችበት ምክንያት የኤፍ 35 ሌሎችም የአሜሪካ አየር ኃይል አውሮፕላኖችን የራዳር ፍሪኩዌንሲያቸውን ለመውሰድና የጸረ አውሮፕላን ሚሳኤሎችን ለመስራት የምታደርገው ጥረት ከፍተኛ የሆነ የእሷ የጸረ አውሮፕላን ሚሳኤሎች ትንሽ የአሜሪካን አውሮፕላኖች ለማግኘት እየተቸገረች ስለሆነ ነው። ስለዚህ ይህንን በተመለከተ አንድ ፕሮግራም አለን። እሱን ፕሮግራም ወደ እናንተ እናቀርባለን። ቻይናስ የቻይና የጸረ አውሮፕላን ውጤቱ እንዴት ነው በሚለው ደግሞ እሱንም በሁለተኛ ምዕራፍ ላይ ነግራችኋለሁ። ይህንን ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ ተባበሩን። በመቀጠል ወደ ፕሮግራሙ እንገባለን። ሩሲያ በቅርብ ወራቶች ውስጥ ከአሜሪካ ድንበር አጠገብ በመሄድ ስለላ ታካሂዳለች። ሩሲያ በተደጋጋሚ የምታደርጋቸው ስለላዎች አሜሪካን ተጠግታ በዚህ አላስካ በሚባለው አካባቢ ኢንተርናሽናል የአየር ክልል ውስጥ በመሆን ቲዩ 142 የሚባል አንቲ ሰብመሪን ነው። የሰርጓጅ መርከብ ጸረ ሰርጓጅ መርከብ ነው። በሰርጓጅ መርከቦች ያሉትን ነገሮች የራዳር ፍሪኩዌንሲ፣ የኮሚኒኬሽን የተለያዩ ነገሮችን ለመጥለፍና እነዛን ቴክኖሎጂን አንቲ ሳብመሪን የሆኑ መከላከያዎችን ለመስራት እነሱን ጃም የሚያደርጉበትን ነገር ለማጥናት ለመሞከር ነው። ይህንን አውሮፕላን ወደ አላስካ ድንበር አስጠግታ ትሰል በነበረችበት ሰዓት አሜሪካኖች እጅግ በጣም በመደንገጥ 40 ኤፍ-22 እና ራፕተርዝ የሚባል ነው 54 ደግሞ ኤፍ-35 ኤ የሚባሉትን አውሮፕላኖችን የጦር አውሮፕላኖችን በማስነሳት እንዲሁም ኬሲ የሚባሉ 3 ነዳጅ ጫኝ አውሮፕላኖችን በማስነሳት ይሄንን ቲዩ 42 የሚባለውን የራሻ ትልቅ አደገኛ የሆነ ሰላይ አውሮፕላን ለመምታት ተነስተው ነበረ። ያ አውሮፕላኑ ወደ ሩሲያ ድንበር በመግባት ሊያመልጣቸው ችሏል። ለምንድን ነው አሜሪካ ኤፍ-22 ራፐር 40 እና ኤፍ-35 ኤ 54 በአንድ ጊዜ ያስነሳችው? ከዛ ደግሞ ኬሲ ራፐር የሚባለውን ደግሞ ነዳጫን አስነስታ ወደዛ አንድ አውሮፕላን ለመምታት ይህ ሁሉ ጋጋታ ለምን አስፈለገ የሚባል ጥያቄ ሊነሳ ይችላል። ሆኖም ግን ይህን ጥያቄ ለመመለስ ሩሲያ ይህንን አውሮፕላን ስትልክ ብቻውን አትልኮ እሱን የሚጠብቁ አውሮፕላኖችን ትልካለች ብሎ ነው የገመቱት የነበረው። ግን ሩሲያ እንደሱ አላደረገችም። እሱን ብቻ ነው የላከችው። እሱ ወደ ድንበሯ ከገባ ከነካች አሜሪካ ጥሳለች ማለት ነው ድንበር። ስለዚህ እርምጃው የከፋ ይሆናል ማለት ነው አሜሪካ ላይ። እኛ ኢንተርናሽናል የአየር ድንበር ውስጥ ነው ያለ ነው። በዚህ ኢንተርናሽናል የአየር ድንበር ውስጥ መንቀሳቀስ እንችላለን የሚል መልስ መስጠት ትችላለች። ጭራሽ እነሱ ድንበራችን ላይ መጥተው ነው የመቱን ብላ ብዙ ነገር ለማስነሳት አስባ ነው። ግን አሜሪካኖች እሱ ወደ ሩሲያ ድንበር መግባቱን ሲያረጋግጡ ምንም ነገር ሳያደርጉ ተመልሰዋል። ራሻዎች ደግሞ የሚፈልጉትን ከዛ ጃም አድርገው ወስደዋል። ሁለተኛ ሩሲያኖች ኔቶን
ይሰልላሉ። ኔቶን ሲሰልሉ ደግሞ አይ 20ኤም የሚባል ይሄ የራዳር ጃም የሚያደርግ ነው። ራዳር ጃም የሚያደርግ ነው። ኮሚኒኬሽን ጃም የሚያደርግ ነው። ሌሎችንም የመገናኛ ነገሮችን በሙሉ ጃም ማድረግ የሚችል ነው። ሩሲያ በማርች 11 እና 12 በሁለት ቀን ተከታታይ ይህንን አውሮፕላኗ ኔቶ ስልጠና በሚያደርግበት በኖርዌይ ምድር ላይ ገብታ ነው የምትሰልለው የነበረው። ኔቶ በዛን ሰዓት ወታደራዊ ልምምድ ያደርግ ነበረ። በዚህ ወታደራዊ ልምምድ በሚያደርግበት ሰዓት ኤፍ-35 የሚባሉ ጀቶችን ከልምምዱ ተካተው ስለነበረ ይሄ ኤፍ-35 አውሮፕላን በቬንዙዌላ ጥቃት አድርሶ ሲሄድ የሩሲያ የአየር መቃወሚያ ሊያየው አልቻለም። ስለዚህ የዚህን የራዳር ፍሪኩዌንሲ አቅሙ ስንት ነው የሚለውን ለመለየት ነው። ይህንን ከለየች በኋላ በራዳር ፍሪኩዌንሲ ተጠቅማ የአየር መከላከያ ሚሳኤሏን ልታዳብር አዲስ ቴክኖሎጂ ልትሰራ ነው ዋናው አላማዋ ማለት ነው። በመቀጠል ደግሞ ይህንን ኤፍ-35 ፓይለቶች የእነሱ ኮሚኒኬሽን ምን ይመስላል፣ እነሱ የሚገናኙበት ሲስተም ምንድን ነው የሚለውን እሱንም ጃም ለማድረግ ነው እዛ ገብታ አውሮፕላን አልካ ስትሰልል የነበረው። ሶስተኛው የኔቶ የመመለስ አቅም ፈጣን ነው ወይስ ዘገምተኛ ነው የሚለውን ለማጥናት ነው። በትክክልም ኔቶ ሁለት ጊዜ ሲገባ ወደ ኔቶ ምድር ሲገባ የሩሲያ አውሮፕላን ኔቶ ከማስፈራራት ውጭ ለመተኮስ ፍላጎት የለውም። ምክንያቱም ጦርነቱ እንዲነሳ አይፈልግም። ስለዚህ ራሻ ይህንን ስላወቀች በተደጋጋሚ ፖላንድ የኔቶ አባላት ሀገራት እየገባች የፈለገችውን ሰልላ ነው የምትወጣው እና ኖርዌይም ይሄን ያጋጠማት። ኖርዌይ ስትገባ ያው ሚሊተሪው ትሬኒንግ በሚያደርግበት አካባቢ ነው ገብታ የፈለገችውን ሰልላ የምትወጣው እና የአሜሪካ ኤፍ-35 በቀላሉ ለመጣል የሚያስችላት ሚሳኤል ለመስራት ሙከራ እያደረገች ነው። ሌላው ሩሲያ ይሄንን በቬንዙዌላ ዘልቀው ሲገቡ ሚሳኤል የጸረ አውሮፕላኑ ሚሳኤል ሊያየው አልቻለም፣ ራዳሩ ሊያየው አልቻለም ማለት ነው። ያንን ለማሻሻል ሆን ብላ የምታደርገው የስለላ ታክቲክ ነው። ሌላው ቻይና ነች። ቻይና ኤፍ-35 እና ኤፍ-22ን በኢራን ምድር እንዲወድቁ አድርጋለች፣ ተመተው እንዲወድቁ አድርጋለች። ሌላው የአሜሪካ በጣም አለኝ የምትለው ወደ $900 ቢሊዮን የሚያወጣው የኮሚኒኬሽን የራዳር ጃም ማድረጊያ መታጠላለች። ስለዚህ ከቻይና እና ከሩሲያ የአየር መከላከያ ሲስተማቸው የቻይና በልጦ ተገኝቷል። ስለዚህ ሩሲያ ቢያንስ ከቻይና እኩል ከአሜሪካ በላይ ነች፣ ግን ከቻይና እኩል ለመሆን ይህንን ራዳር ጸረ አውሮፕላን ለማምረት ከፍተኛ ጥረት እያደረገች ነው። ቻይና ግን ይህንን አምርታ በተግባር ደግሞ ለኢራን ሰጥታ ኢራን ደግሞ መታቸዋለች። ስለዚህ የቻይና ቴክኖሎጂ ከአሜሪካም ከራሻም የበለጠ መሆኑን የሚያሳይ ነው ይሄ። ሌላው ቻይና አሁን በጣም አደገኛ የተባሉ ሮቦቶች፣ እግረኛ ሮቦቶች አምርታለች። እነዚህ ሮቦቶች በጣም የሰው ልጅ ሊቀበለው በማይችል ደረጃ፣ የሰው ልጅ ሊያምነው በማይችል ደረጃ እንትን እያሉ ነው። እሱ ምናልባት ነገ ይህን የቻይና ሮቦቶችን ላሳያችሁ እችላለሁ። ስለዚህ በቻይና እና በራሻ በአሜሪካ ያለው ልዩነት በጣም እየሰፋ መጥቷል። ቻይና የመጀመሪያው ደረጃ ሆናለች። ራሻ ቀጣይነት ይዛለች። ሶስተኛ አሜሪካ ትከተል ነበር። አሁን ኢራን መታባታለች። ስለዚህ የዓለም ሀያልነት በአንድ እዝ ውስጥ የነበረው በሶስት ምናልባት የሚሆንበት ስርዓት ሊመጣ ነው። አንደኛው አሜሪካንን እስካሁን የሚፈሯት ሀገሮች ካሉ እነሱ ይሆናሉ ማለት ነው። ሁለተኛው
በራሻ፣ በቻይና፣ በሰሜን ኮሪያና በኢራን የሚመራው ኃይል ደግሞ ሁለተኛ ኃይል ነው። ሶስተኛው ምዕራባውያን ነው። ምዕራባውያን ምንም አቋማቸው እስካሁን አሜሪካን አይፈልጉም። ግን እንዴት የራሳቸውን አቋም ይዘው ይሄዱ ወይስ ከቻይና እና ሩሲያ ጋር ተጠግተው በጋራ ይሄዱ መወሰን ያልቻሉ በመሆኑ በሶስት ተከፍሏል ማለት ነው። ስለዚህ ዓለማችን ከዚህ በኋላ በአሜሪካ የመመራት እንትኗ ቆሟል። የተከበራችሁ ተከታታዮች የዛሬው ፕሮግራም ይሄን ይመስላል። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ሰላም ዋሉ። ቻው ቻው።